ስልኳ ላይ ቀርታ ድምጿን እያሰማች ነበረ። አንቺ ግን እኔና አምና እንደሚያጋባ ይመስልሻል ወይ? አንድ ነገር ታደርግኛለሽ ስትል ምንድን ነው እሱ? ድምጿን ካሰማችው በኋላ በጣም ደነገጠችና ሚስ ምን እያደረገች ነው? ምንድነው ከኔ የምትፈልጊው? ቆይ ምን ለማድረግ የሞከርሽ ነው? መቼም ሚስ ደግሞ መቼም ድምፁን ሰምተሽ ደስተኛ ለማድረግ ፈልጌ አይደለም እያሰማሁ ነው። ለምንድን ነው ግን ቀዳሽው? የስልክ ማጥሪያ ላድርግ ልበልሽ? ሴትየው አሁንም ሚልሽ ነገር አድርጌ አለበለዚያ ግን የአምናን ስልክ ላይ እልኳለሁ። መጀመሪያ በስልኩ ላይ እንዳልክ ያው ነግራለች ማለት ነው። በዚህ ምን አይነት ሰው ነህ? ልረዳሽም አላውቅሽም አልቻልኩም። እችኛዋ ደግሞ በእርግጥ ደህና የሆነው ሰዎቹን መርዳት ከባድ ነው። እንደ ሞርዚና አይነት ሰዎች ነው መርዳት ቀላል የሆነው። ቆይ ምንድነው ፍላጎትሽ? ምንድነው ከኔ የምትፈልጊው? ዛህራ ስለኔ ያወቀችው አንድ ምስጢር አለ። ስለዚህ እሱ ለአምናን እንዳትናገሪ ብዬ ነው። ምንድነው ያወቀችው? ያኔ የተጠየቅሽው ነገር ሲመልሽ ነው ረከት የተደረግሽው። ስለዚህ አትረሺ እያልኩሽ ብቻ አድርጊ። እሺ ቆይ ግራ ገባኝ። ምን ልበላት? አላቅም። አንድ ማቀው ጉዳይ ቢኖር ይሄንን ጉዳይ በዚች ደቂቃ መጨረስ ካልቻልሽ የወንድሜ ልጅ ሁሉን የእውነቱን እነግረዋለሁ። ወይኔ ጄሪ እያለች ነበረችኝ። ጄሪ እላይ ወጥቶ ወደ ታች ማውረድ ላንቺ በጣም ከባድ ነው፣ አስብበት። እችኛ ደግሞ ወደ ተነሳችና ትልትናደደች ሄደችው። እዚህ ጋር እንግዲህ አቶ አመነ እንዴት አደርሽ፣ እንዴት አደራችሁ እያለ ማውራት ያለብን ነገር አለ። ተቀመጪ ጁሪያ፣ የተፈጠረ ነገር አሁን ማውራት እንችላለን? አዎ አቶ አምናል በምርት ነገሮቹን አንዳንድ ነገሮቹን ማየት ይችያለሁ። ለምሳሌ የጥራት ማንሳት ነው። ይሄ የማችግር ነው። እዛ ያለው ሰራተኞቻችን ትንሽ ማዘጋት ይታይባቸዋል። እዚህ ጋር ስልክ የደወለ ነበረ። አቶ ሰለሞን ወደዚህ ትመጣለህ? አቶ አምነ የሚጠጣ ነገር ምን ያምጣ ምን ይምጣ? ምንም አያስፈልግም። ተረጋጋ እባክህ። እንደዚህ አይነት ነገሮች እኮ ይጋጠማሉ ስል ጁሊያ ብሎ ናዶ፣ እኛ እኮ ይሄ ብቻ እኮ አይደለም ችግራችን፣ ሌላ የተፈጠረ ነገር አለ እንዴ? ያውም ትልቅ ችግር። ልክ እንደደወለ መጣና አቶ አምነል ብሎ ሲገባ ተቀመጥ። ሰለሞን ለምንድነው የተፈጠረ ነገር ለኔ የማታስታውቀው? እዚህ ጋር እንግዲህ ሰላም ሜሌክ እንዴት ነህ? ፈልጌ ነበረ። ቆይ አዎ ፈልጌ ነበረ፣ ግን አንቺና ምግብ መቼ ነው የምትለያዩ? መቼም አንለያይም ከምግብ። የሚያሳዝን ሁኔታ ከምግብ ነው አነሳኸኝ። ቦታ ቀየርሽ እንጂ አሁን እኮ እየበላሽ። ቆይ አንተ የምግብ ጥቅም ለምንድነው ግን ማይገባክ? አረ ያንቺስ ከፋ። አሁን እንግዲህ የደረሰው ኪሳራ ምን አለ ሲል እኔ እንጃ እየበላው ስላለው አልሰማሁም። በቃ እኔ አጣራለሁ። እባክሽ ዛራ አንቺ እምቢ ካልሽው እሺ እዚህ ቤት እንደመቆይ አትፈቅድልኝ። እባክሽ እሺ በይ። ያገናኛል ከአንቺ ጋራ አንቺም እጅ አለብሽ ስል አረ እኔ የተፈጠረው ነገር አላውቅም፣ ግን ያ ከሆነም እኔን ያለ ባሌ ልጄን ደግሞ ያለ አባት ታስቀረዋለች። አንቺ ግን ይሄን ነገር አትፍቀጂው እባክሽ አትፍቀጂው ስለምንሽ። ስልክ ደወለና ስማማ ሰውዬው እኮ ቀልድ አያውቀውም። የምንም ነገር ምክንያቱ ሳላቅ የድርጅቱን ግማሽ ፓርት እንዳጣ ሰምቻለሁ። እንደዚህ አይነት ኪሳራ ሲሄው ፀሐይ ጠታ ነው የሚሰክረው። እውነቴ እኮ ነው። እስካሁን ወደ እኔ እንኳን አልመጣም።
እዚህ ጋር እንግዲህ አቶ አመን አንድ ነገር ቃል ገባልን። ከዚህ በኋላ እንደዚህ አይነት ነገር አይፈጠርም ከዚህ በኋላ ብሎ ሳቅና ያጣን እኮ ተራ ነገር እኮ አይደለም፣ በጣም ብዙ ገንዘብ ነው። በዚህ ላይ እኮ በጣም ተወዳዳሪ ሰፋሮች እኮ አሉ። እንግዲህ ጁኒያን ለመሳብ ጎንበዝ ሲል መጣችና ምነው ጁኒያ ኤልክ ደግሞ ምን ሆነሻል? ለምን ትመችኛለሽ? ጁሊያ ደግሞ እኔ የራሴ ህይወት መኖር ነው የምፈልገው፣ እባክህ ተወኝ። እዚህ ቢሮ መሆን እኔ እኮ ከንቺ ጋር መሆን ነው እንጂ ሌላ ሰው። ጁኒያ ደግሞ እንግዲህ አሁንስ እኔን ተወኝ። እኔ ከሌላ ጋር ሁኜም ከሌላ ሚሆን ሴት ነኝ። ይቅርታ ግን ተቆራርጧል። በጣም ይቅርታ። እባክህ ተወኝ። ስላሰብክ በጣም ነው የማመሰግ። ግዴታ ችግር የለም ግን ታው የምትዩ ነገር አይሰራም። ለምን የራሴ ሰጣው ለልቤ ስለገባሽ ወይም በልቤ። ጁሊያ ደግሞ ቆይ አንተ ግን መቼ ነው ተስፋ የምትቆርጠው? በቅርቡ በዚህ ድርጅት ላይ ፕሮግራም አዘጋጅቼ ቃል ኪዳን አሰራሻለሁ። ቃል ኪዳን እኮ የሁለቱ ሰው ፍቅር ሲኖር ነው እንጂ በአንድ ሰው የሚሆን ነገር አይደለም። አታስቢ፣ በደንብ ፍቃደኛ ትሆኛለሽ። ጁኒያ ደግሞ በጣም ተናደደችና ጮኸችና እሱ እንደዛ ብሎ ሲወጣ ሰላም ብሎ ሲገባ ዛሬ ምን ነው አረፈትክ ስል የሚጨርስበት ጉዳይ ነበረ። እሱን ጨርሴ ነው። አቶ አመን የት አለ ስል ቢሮ ነው። እስካሁን እኔ ጋር እኮ አላገኘም፣ እስካሁን አላወራንም ስል አዲስ ነገር ነበረ። በይ በቃ ስራሽን ቀጥይ ማለት ማብላትሽ ጭራሽ መርሲ ብላ ብለሽ ደግሞ ክፍሌ መምጣት ጀመርሽ። አረ ምን ሆነሻል? ግቢ ውስጥ እኮ ነሽ ብለሽ ወደ ክፍሌ መምጣት ጀመርሽ። አረ ግቢ ውስጥ እኮ ነሽ